እስቲ ያስቡት፣ ዓለምን የቀየረው ሰው ልዩ የሆነ አእምሮ ስላለው ብቻ ነበር ወይስ ከሰው ሁሉ የሚለየው የአስተሳሰቡ መንገድ ነበር? አልበርት አይንስታይን ብዙዎች እንደየዘመናችን ታላቅ ሊቅ ያውቁታል። የእሱን ስም ስንሰማ የሚመጣው ነገር የፊዚክስ ሕጎች፣ የአጽናፈ ዓለም ሚስጥሮችና የአንጻራዊነት ቲዎሪ ነው። ግን ከዚህ ሁሉ በስተጀርባ የነበረው ትልቁ ሚስጥር የእሱ አእምሮ ብቻ አልነበረም። የእሱ ሚስጥር እንዴት እንደሚያስብ ነበር። እሱ ሌሎች ሰዎች የማያዩትን ለማየት ሞከረ። የማይቻል የሚመስለውን ጥያቄ ጠየቅ እና ዛሬ የአይንስታይን ታሪክ ብቻ እንመለከት የእሱን የማሰብ ሚስጥር እንመረምራለን። እንኳን ወደ ማይንድ ሆሪዞን የአእምሮ አድማስ በደህና መጡ። ይህ ቻናል የታላላቅ ሰዎችን ህይወት ብቻ የምንሰማበት አይደለም፣ ከታሪካቸው ጀርባ ያለውን የማሰብ ኃይል የምንመረምርበት ነው። ምክንያቱም ታላቅ ሰው የሚፈጠረው በውጤቱ ብቻ አይደለም፣ በውስጡ ባለው አስተሳሰብ ነው። አይንስታይን በህይወቱ ብዙ ጊዜ ከሰዎች የተለየ መንገድ አሰበ። አማራጭ ሲጠፋ እሱ አዲስ ጥያቄ ይፈልግ ነበር። ዛሬ እኛም ከእሱ ዋና የአስተሳሰብ ሚስጥሮችን እንማራለን። እነዚህ ሚስጥሮች ዓለምን እንዲቀይር ረድተውታል። እኛም ዛሬ የራሳችንን የአእምሮ አድማስ ለማስፋት እንጠቀምባቸዋለን። ሚስጥር 1 የማሰብ ኃይል the power of imagination። የአይንስታይን የመጀመሪያው ሚስጥር የማሰብ ኃይል ነው። አንድ ጊዜ እንዲህ ብሏል፣ ምናብ ከእውቀት ይበልጣል። ይህ አባባል ቀላል ቢመስልም በውስጡ ታላቅ ሐሳብ ይዟል። እውቀት የተፈጠረውንና አሁን ያለውን ብቻ ያሳየናል። ነገር ግን ምናብ ገና ያልተፈጠረውንና ወደፊት ሊሆን የሚችለውን ሁሉ እንድናይ ያስችለናል። አይንስታይን ይህንን በጥልቀት ተረድቶ ነበር። እሱ በአእምሮ ውስጥ ሙከራዎችን ያደርግ ነበር። ይህንን የሐሳብ ሙከራ ወይም ታዎት ኤክስፐሪመንት ይሉታል። ማለት ምንም አይነት ላቦራቶሪ ወይም መሳሪያ ሳይጠቀም በሐሳብ ውስጥ ብቻ አዲስ ዓለም መፍጠር። በጣም ከሚታወቁት የሐሳብ ሙከራዎች አንዱ በብርሃን ጨረር ላይ ተቀምጬ ብጓዝ ምን አያለው የሚለው ነበር። አንድ ሰው በብርሃን ፍጥነት ቢጓዝ ጊዜ እንዴት ይሆናል? ቦታስ እንዴት ይታያል? የአጽናፈ ዓለም ሕግ ምን ይነግረናል? እነዚህ በአእምሮ የመነጩ ጥያቄዎች በኋላ ሙሉ ዓለም የምትረዳውን ታላቁን የአንጻራዊነት ቲዎሪ ኦፍ ሪሌቲቪቲ መሰረት የጣሉ ሆኑ። ይህ የሚያስተምረን አንድ ነገር አለ። አንዳንድ ጊዜ ታላቅ ለውጥ የሚጀምረው በእጃችን ባለው ቁሳቁስ አይደለም፣ በአእምሯችን ውስጥ በምናበቅለው ረቂቅ ሐሳብ እንጂ። ሚስጥር 2 ውድቀትን መቀበልና ጉጉት ኢምብሬሲንግ ፍሉር ኤንድ ኮሪሲቲ። የአይንስታይን ሁለተኛው ሚስጥር ለውድቀት ያለው አመለካከትና የማይጠፋው የማወቅ ጉጉቱ ነው። ብዙዎቻችን አይንስታይን ገና ከተወለደ ጀምሮ ሁሉንም ነገር በቀላሉ የሚያውቅ ሊቅ ይመስለናል። ነገር ግን እውነታው ከዚህ የራቀ ነው። አይንስታይን በልጅነቱ መናገር የጀመረው ዘግይቶ ነበር። በትምህርት ቤትም ቢሆን ከአስተማሪዎቹ ጋር ብዙ ጊዜ አይስማማም ነበር። አልፎ ተርፎም በዩኒቨርሲቲ ቆይታው ትልቅ ስኬት ስላልነበረው ከምረቃ በኋላ ስራ አጥቶ ለረጅም ጊዜ ተቸግሯል። በፓተንት ቢሮ ተራ ጸሐፊ ሆኖ ሲቀጠር እንኳ ህልሙን አልተወም። እሱ ውድቀትን እንደ መጨረሻ አያይም ነበር። ውድቀት ማለት አዲስ መማሪያ መንገድ መሆኑን ያውቅ ነበር። አይንስታይን አንድ ጊዜ እንዲህ ብሏል፣ እኔ ልዩ ተሰጥኦ የለኝም። እኔ ፈጽሞ የማይጠፋ ትልቅ ጉጉት ስሜት ብቻ ነው ያለኝ። ይህንን ቅዱስ ጉጉት ወይም ሆሊ ኮሪሲቲ ይለዋል። ልክ እንደ ህፃን ልጅ ሁሉንም ነገር ለመጠየቅ ዝግጁ መሆን። አብዛኛው ሰው አንድ ነገር ሲሳሳት ስራውን ያቆማል። አይንስታይን ግን በአንድ ረቂቅ የፊዚክስ ሐሳብ ላይ ለ10 ዓመታት ያለመታከት ያስብ ነበር። ያ የአሸናፊነቱ ስነ-ልቦናው ነው ዛሬ የምናውቀውን ታላቅ ሰው የፈጠረው። ሚስጥር 3 የአስተሳሰብ ለውጥ the mindset shift። ለመሆኑ ይህ የአይንስታይን አስተሳሰብ ለአንተ ምን ትርጉም አለው? ዛሬ እኛ የምንኖረው መረጃ በበዛበት ነገር ግን ትኩረት በጠፋበት ዓለም ውስጥ ነው። ብዙዎቻችን አዲስ ነገር ለመጀመር እንፈራለን። ውድቀትን እንደ ውርደት፣ መሳሳትን ደግሞ እንደ አቅም ማነስ እንቆጥረዋለን። ነገር ግን የአእምሮህን አድማስ ለመቀየር ከፈለግ የአይንስታይንን መንገድ መከተል አለብህ። እውቀትህን ብቻ አትመን፣ ምናብንም ተጠቀም። ዛሬ ባለህበት ቦታ ሆነ ነገ ልትደርስበት የምትችለውን ትልቅ ግብ በአእምሮ መሳል ጀምር። ሁለተኛ፣ ለመሳሳት አትፍራ። በህይወትህ ውስጥ የሚያጋጥሙ ፈተናዎችና ውድቀቶች ጉዞውን ሊያቆሙ የመጡ ሳይሆን የአስተሳሰብ ጥንካሬን ሊፈትኑ የመጡ መሆናቸውን ተረዳ። በእጃችሁ ባለው ነገር ላይ ብቻ አታተኩሩ። በአእምሮቻችሁ ውስጥ ያለውን ትልቅ አቅም እመኑ። የአይንስታይን ታሪክ የሚያስተምረን ትልቁ እውነት ታላቅነት
ከአካባቢ ወይም ከማንነት ሳይሆን ከአስተሳሰብ የሚቀዳ መሆኑን ነው። ዛሬ እኛም በዚህ ቻናል የራሳችንን የአእምሮ አድማስ ለማስፋት የመጀመሪያውን እርምጃ ወስደናል። ይህ ቪዲዮ ለአስተሳሰባችሁ አዲስ ብርሃን ከሰጣችሁ ላይክ በማድረግ ለሌሎች እንዲደርስ አግዙን። በቀጣይም ዓለምን የቀየሩ ታላላቅ ሰዎችን ድብቅ የህይወት ሚስጥር ለማወቅና አብረን ለማደግ ቻናሉን አሁኑኑ ሰብስክራይብ ያድርጉ እና የቤተሰባችን አባል ይሁኑ። በቀጣይ ድንቅ ታሪክ እስክንገናኝ ሁልጊዜ አእምሯችሁን አድማስ አስፉ። ማስተዋል ይብዛላችሁ።